ከዚህ ቀጥሎ የሚናገረውን በእውነት ልቦና ያለ ሰው በትክክል አጤኖ ከተረዳ ምን ከበስተጀርባችን እንዳለ ከሁላችን ጋር ምን እንዳለ መለየት ይቻላል፣ ማወቅም ይቻላል፣ መረዳትም ይቻላል። አንድ ሰው እኔ አንድ ሰው ነኝ። ብቻዬን አሸዋ ላይ ባህር ዳር ላይ እኔ ስሄድ ሌላ ሰው ከኔ ጋር ያለ ይመስለኛል። እንደው ዝም ብሎ ሲገምተው ከኔ ውጪ ሌላ ሰው ያለ ይመስለኛል። ከተኛሁበት ሆኜ ነው እጅግ በጣም በሚሰማኝ ሁኔታ እንደ ህልም ነው ይሄ ነገር የሚሆነው፣ እውን አይደለም። ምክንያቱም የማየው ነገር ያላየሁት ነው። ህልም ነው እንዳለው ወይም የተለያየ አይነት በፍርሃት የተወጠረ ሰው የሚቃዥ አይነት ነገር ቅዠት ነው እንዳለው አይደለም። ያላየሁት ነገር አለ አይደለም። ያየሁት ነገር አይደለም። ያሰብኩትም ነገር አይደለም። ፍጹም አዲስ ነገር ሆኖ ነው በህልሜ ያየሁት። ይህም ባህር ዳር ላይ አሸዋ በሞላበት ብቻዬን የተጓዝኩ ሳለሁ አሸዋው ላይ በሚሄድበት ሰዓት ላይ እፊቴ ኃይለኛ ብርሃን ልክ ማብራት የተለቀቀበት አይነት ነገር ሆኖ እየተዘረጋ በሰማይ ላይ አየሁ። በሰማይ ላይ በጣም ከፍተኛ ማብራት የበራ ሜዳ፣ ለጥ ያለ ሜዳ አይነት ሁኔታ ውስጥ እኔ ሳይ በዛ በበራው መካከል ላይ የህይወቴን እንቅስቃሴ የሚያሳይ የተጻፈ ነገር አየሁ። የሚሄድበትን ወዴት እንደሚሄድ ምን ማድረግ እንደሚገባኝ የሚያሳይ በዛ ብርሃን ውስጥ አየሁ። ከዛ ይህንን እንዳየሁ ለማጣራት የትኛውን ይዤ የትኛውን ለመተው ወይ የትኛው ቢይዝ ይሻላል? ህይወቴ አሁን የተመሰቃቀለ ህይወት ውስጥ ያለሁት ወደዛ ብርሃን ውስጥ እንዴት ሊገባ ቻለ? እንደዚህ ሆኖ ተጽፎ ያለ ከፊት ያለኝ ብዬ ራሴን ማሰብ ጀመርኩ። ከዛ ያንን እንዳየሁ ወደኋላ ዞር ብዬ ስመለከት እኔ የሚሄደው አንድ ሰው በአሸዋው ላይ የሚታየው ዱካ ኮቴ የሁለት ሰው 4 ኮቴ ነው ማየው። እኔ አሸዋው ላይ እኔ ብቻ ነኝ በዚህ አሁን እየሄድኩ ያለሁት። እንዴት የሁለት ሰው ሆነ? ከኔ ጋር ማን አለ? እኔ ብቻ ነኝ አልኩና ድሮ ከኔ ጋር አብሮ የወጣ ሰው ነበረ በህሊና ያዝኩት። ያ ሰው ሄዷል፣ ተለይቶ ሄዷል ሌላ ሀገር። ከኔ ጋር አሁን አብረን አልተጓዝንም። ማን ነው ይሄ? የዚህ ኮቴ ባለቤት ማን ነው ብዬ አሁንም በራሴ ህይወት ላይ ትንታኔ መስጠት ጀመርኩ። አንዱ የኔ ነው፣ ሌላው የማን ነው? 4 ዱካ እንዴት ይሆናል? በጣም ተገረምኩ። የዛ ከፊት ያየሁት መብራት ውስጥ የተዘረጋውን ነገር ያየሁት በዛ ጉዳይ ላይ እየተገረምኩ ያለው የኮቴው ጉዳይ ደግሞ እጅግ በጣም አሳስበኝ።
ከዛ ይሄንን ዝርዝር ሁኔታ ውስጥ ገብቼ ስለ ዱካዎች ማሰብ እያሰላሰልኩ ሲሄድ ከሚታየኝ ነገር የነበረው ሁለት ዱካዎችን እያየሁ የነበረው ትንሽ እንደተጓዝኩ ዞር መለስ ብዬ አሁን ሳይ የራሴ ኮቴ ብቻ ሆነ። ዱካው አሸዋው ላይ የሚታየው አሁን ደግሞ የራሴ ብቻ ሆነ። ምን ውስጥ ገባሁ? ይህስ ምን ሊያሳየኝ ነው? የኔ ጥላ እንኳን ኮቴ የለውም፣ ዱካ የለውም። ጥላዬ ነው ከጎኔ ላይ ይሄድ የነበረው ብዬ እንዳላስብ የሰው ጥላ መሬት ላይ ኮቴ አይኖረውም። እኔ የሚሄድበት የኔ ኮቴ ተከትሎ የሚሄድ ነው። ነገር ግን ሁለት ሰው ኮቴ የነበረው አንድ ሰው ኮቴ ሆኖ የኔ ብቻ ቀረ። እዛ ላይም አሁን ሶስተኛ ዙር በጣም በሚገርመኝ ሁኔታ በጉዞ ላይ ሆኜ ማሰብ ጀመርኩ። ከዛ ይሄ ነገር የት ሊያደርሰኝ ምን ሊያደርገኝ ነው ብዬ ወደ እግዚአብሔር ተመለስኩ። ወደ እግዚአብሔር ጥያቄ አቀረብኩ። ከኔ ጋር የነበረኝ ወይም እኔ ብቻዬን ስሄድ ሁለት ሆኖ የነበረው ኮቴ አራት ሆኖ የነበረው ኮቴ አንድ ብቻዬን ቀረው። ብቻዬን በቀረሁበት ቦታ ላይ እኔን የት ሊወስደኝ ነው? ብቻ አድርጎ ወደ ሞት ሊገለኝ ነው? በዚህ አሸዋ ላይ እየሄድኩ መሞቴ ነው የሚለውን ነገር በአእምሮ ውስጥ ያዝኩትን ተወት አደረኩና አሳስበኝ። ወደ ኋላ ጥንት ወደ ጀመርኩበት ወዳደግኩበትና በወጣትነት ዘመኔ ሳደርግ ሲሰራ የነበርካቸውን ነገሮች ተመለስኩ። እግዚአብሔር ሆይ እኔን እንደዚህ ሜዳ ላይ በረሃ ላይ ልትገለኝ ለምን እንዲህ ታደርገኛለህ? አራት ዱካ እያየሁ ከነበርኩበት ብርሃን አሳየኸኝ። በብርሃኑ ሲሄድ ከነበርኩበት ሁኔታ የራስን ነው አሳየኸኝ። ከኔ ጋር የነበረው ዱካው ሁለት ሰው ዱካ ሳይ የነበርኩት የሌላን ሰውን አይደለም፣ የኔን አሳየኸኝ። ከዛ ዳግም ደግሞ ይህንም ከኔ ጋር ሲሄድ የነበረው ዱካ ሁለት ሰው ዱካ የነበረውን አንድ አረግ ብቻ የኔ ዱካ ብቻ አደረግ። የኔ ጥላ አለመሆኑን አይቻለሁ። በሰራሁት ስራና በማደርገው እንቅስቃሴ ሁሉ አንተን የበደልኩት ነገር በደልን ንገረኝ፣ አትግደለኝ፣ በዚህ አሸዋ ላይ አትግደለኝ፣ ብቻዬን ለምን ተውከኝ ብዬ ጉዞውን ከጀመርኩበት ጊዜ ጀምሮ ያለውን ሁሉ ያየሁትን ሁሉ ነገርኩት። በተስፋ ነበረ የምታሳየኝ። ያን ብርሃን ለመድረስ ነው፣ በዛ ብርሃን ላይ ለመድረስ ነው የምሄደው። በብርሃኑ ላይ ያስቀመጥከውን ለማግኘት ነው የምሄደው። ዳግም ደግሞ ብቻዬን ካስቀረኸኝ በኋላ ወደዚህ አይነቱን ጭንቅ ውስጥ መከራ ውስጥ ህይወትን መለወጥ በማልችል ደረጃ ላይ እንዴት አድርጌ ለአንተ አገልግዬ ለአንተ ሰርቼ አንተ ከኔ ጋር ሆነ በምን ጊዜም ከጎኔ ሆነ ብለምንህ ትሰማኛለህ። ከአንድም ሁለቴ ጸሎትህን ሰምተ ፈጽመህልኛል። አሁንም ተነስ ውጣ ብለኝ ነው የወጣው። እንደገና እንዲህ አይነት ነገር ለምታደርገ አማረርኩ። እጅግ አምሬ ከእግዚአብሔር ጋር በዛ ውስጥ ሆኜ እነጋገር ነበረ። እና አምላክን በዛ ሁኔታ እየተጨነቅኩ ከአምላክ ጋር እየተነጋገር እርግጥ ንዝነት ጭቅጭቅ ነው ያዝኩት። በህይወቴ ላይ እጅግ ታላቅ ፈተና እንደደረሰብኝ ነገርኩ። በፈተና ውስጥ እንዳለሁም ነገርኩ።
በስቃይ ውስጥ እንዳለሁም ነገርኩ። ይሄ ስቃይ ፈተና እንዴት ሊሆን ሊመጣብኝ ቻለ? ለምን ታሳየኛለህ? በሚል ሁኔታ ነገርኩ። እንቅጩን እንዲነግረኝ ነገርኩ። ሁለት ሰው ዱካ የነበረው አንድ ሰው ዱካ እኔን ብቻ አድርገሃል። የሁለት ሰው ዱካ የሁለት ሰው ጥቅም አይደለም። ከዛ ብርሃን ውስጥ ያሳየኝ። አሁን ያኛውም የራስን አሳይተኝ ብቻዬን ባለሁበት ሁኔታ ላይ ያም ዱካ ከኔ ተለየ። ለምንድን ነው የሚለየኝ? ያምን ልተለየ አብዬ በጣም በሚያስፈልገኝ ወቅት ያንተን እርዳታ በሚያስፈልገኝ ወቅት ለምን እንዴት ተውከኝ? ለምን ተውከኝ? አልገባኝም። ይህን አልገባኝም፣ ፍጹም አልገባኝም። አምላክ አንተ ይሄ ለአንተ ሳይታይ ቀርቶ ነው የምታሰቃየኝ? ከተውክህማ ለምን መጀመሪያ ጀመርኩ ጉዞውን? ለምን እንደዛ አድርጌ በመካከል አሳየህኝ? ይሄ ያንተ ስራ ነው፣ ይገባኛል። እኔ ይህን በህይወቴ በስጋ አይኔ በስጋ ህሊናዬ እንዲህ አይነት አስቤ አይቼም አላቅም። አሳየህኝ። ውጣ ብለህ አወጣኝ። እንደገና አሳየኝ። አሳይተኝ ለምን ትነሳኛለህ? ሰተኝ የከለከልከኝ እስካሁን ድረስ አለ። እኔም አንተም የምናውቀው ሁለታችን ማንም የማያውቀው ከዚህ በፊት በእንደዚሁ መልክ በእጄ የሰጠህኝን አንተ ታውቃለህ። የሰጠህኝን እስካሁን ድረስ ለማግኘት ነው እየሄድኩ ያለው። ያም በእጄ ተሸክሜ ነው በህሊናዬ ውስጥ ይዤ ነው እየሄድኩ ያለው። ለምን ትለየኛለህ? ለምን ትፈትነኛለህ ብዬ አማረርኩ። ከዛ መልስ ባልታስብና ባልተጠበቀ መልክ እያለቀስኩ ስናገር ይሄ ሁሉ ንትርክ ይህን ያህል በጣም ብዙ ከልቤ አዝኜ መናገረን የሰማው ውድ ልጄ በጣም እወድሃለሁኝ፣ አልተውኩህም። በፈተና ወቅትና በመከራም ብቻዬን አይደለህም። በዛው ፈተና ወቅት በዛ መከራ ወቅት ብቻዬን አይደለም። ስትነሳ የሁለት ሰው ዱካ እየተመለከትክ የነበረው አንዱ የኔ ዱካ ነው፣ ሁለተኛው ያንተ ዱካ ነው። ዱካው ሁለት ሰው ዱካ የነበረው አንድ የሆነበት ምክንያት መድከምን አየሁና እኔ አንተን ተሸከምኩ። መድከምን አየሁና እኔ አንተን ተሸከምኩ። አንድ ዱካ የነበረው አንተ በኔ ትከሻ ላይ ስትሆን የኔን ዱካ ነው እያየህ የመጣው። አሁንም አልተውኩም፣ እስከ መጨረሻው ድረስ አልተውህም። እኔ አንተን አዝዬ ነው አዝዬ ነው ያለኸው፣ በአንተ ትከሻ ላይ ነው ያለኸው ብሎ እንቅጩን ሲነግረኝ ቅድም ያየሁት ብርሃን መጀመሪያ ገና ሲገባ አሸዋ ውስጥ የሄድኩ ያየሁት በሰማይ ላይ ተዘርግቶ ያለው ብርሃን ማን እንደሆነ ገባኝ ወንድሞቼ። ከዛ በኔ ትከሻ ላይ ነው ያለኸው ተሸክሜ ያለው የሚለውን ቃል ኮተው አንዱ የኔ ነው ያንተ አይደለም። አንተን ሁለት ሰው ኮተ ስትመለከት ከነበርክበት አንተ ያየኸው ወደ ኋላ ስትመለከት አንድ ሰው ኮተ ሲሆን ነው ደነገጥከው። ሁለተኛው ኮተው በምታጣበት ጊዜ አንተ ያለኸው በኔ ትከሻ ላይ መሆኑን አስተውስ። እወድሃለሁ፣ አልረሳም፣ አልተውኩህም፣ በመከራም በጭንቅም በምን ጊዜም አልረሳሁም የሚል ህልሙን በትክክል ራዩን ሲያሳይ ይሄንም ስናገር በጣም ብርሃን ባለበት ሁኔታ ላይ ሲነግረኝ ብንን ብዬ ከህልሜ ከተኛሁበት ነቃሁና ተንቀጠቀጥኩ።
ተንቀጠቀጥኩ። በእውነቴን ነው። ሰው ልጅ እንደዚህ ሲንቀጠቀጥ ሁለተኛ ጊዜ ነው። ከዚህ በፊትም እንደዚህ አንቀጥቅጦኛል። ተንቀጥቅጬ ከህልሜ ነቅቼ በማስታወሻ ላይ ጻፍኩ። ይህችንም በማስታወሻ ላይ የጻፍኩት 2022 ነው። 2022 ነው ይህን ህልም ያየሁት። ያ ማለት 2014 እንደ ኢትዮጵያ አቆጣጠር 2014 ነው ያየሁት። የፊተኛው 1998 ነው ያየሁት። 1998 ማለት እንደ አውሮፓ አቆጣጠር 2006 ነው ያየሁት። ይህንን ነገር ያየሁትን እናንተ ሲታዘቡ ይህንን እናንተ ራሳችሁ በህሊናችሁ ውስጥ እኔ ይህን ጉዳይ ሳደርግ በአእምሮዬ ውስጥ የነበረኝን አዲስ ነገር ያለኝን አይደለም። ይህ አዲስ ነገር ነው ያየሁት። ሚራዥ አይደለም። ይሄ ሚራዥ የሚባለው ቅድም የተናገርኩት ዶክተር ታቦር ገብረመድህን ስለ ሚራዥ ትረካ የጻፈውን ትረካ ተተርኮ ከዚህ በፊት ሰምቻለሁ በሌላም ሁኔታ ላይ። ስለዚህ ስለ ሚራዥ ደጋግሜ ተናግሬያለሁ። የሚያዝ የሚጨበጥ አለመሆኑን ነው። ይሄ ግን የሚያዝ የሚጨበጥ በእኔ ትከሻ ላይ ነው ካለ ምን ያስፈልገኛል? ምንድን ነው የምትፈልጉት እናንተ? እስቲ አሁን አንተ አልተውኩም፣ ወድህ ልጄ፣ ውድ ልጄ አልተውኩም፣ በመከራ ካንተ ጋር ነኝ። እውነት ነው። የአብ ወልድ መንፈስ ቅዱስ መንፈስ በውስጥ ያለው እኔ ሲቸገር አብሮ ይቸገራል። አንጨነቅም። እኔ ግን አመል ላይ መንከባለል አልፈልግም፣ አልሻም። እኔ በአመል ላይ ሲንከባለል መንፈሱም ከኔ ጋር የእሱ መንፈስም ከኔ ጋር በአመል ላይ እንዲንከባለል አልፈልግም። የፈለገው ነገር ቢመጣ አምላክን የሚሳነው ነገር የለም። በሱ ትከሻ ላይ ከሆንኩ እኔ እንደዚህ ደግሞ መሆን የሚገባ አይደለም። አምላክም ከኔ ጋር ችግር ተቋቋም ብሎ ከኔ ጋር መቸገር የለበትም። ምን ጎሎት አምላክ? ምን አጥቶ አምላክ? ምን አይነቱ ነው ይሄ? እኔ አሁን ራሴ ተመልሼ በራሴ ላይ ከኔ ጋር ከሁኔታው ጋር ማድረግ ከሚገባኝን ሳላድርግ ቀርቼ የሚገኝበት ሁኔታ እጅግ አሳስቦኝ ለምን ካልጠፋው አምላክ ያልጠፋው አምላክ የሚሳነው ነገር የለም። ማድረግ እኔ የምችለውን ነገር የሰጠኝን ነገር ያልሰጠኝን አይደለም የሰጠኝን ነገር ተሸክመ የምቸገርበት ምክንያት የለም ብዬ በራሴ ላይ ድምዳሜ ወስጄ ነው አሁን ዛሬ ይሄን ቪዲዮ ሲሰራ እወቁ፣ ስሙ ብዬ ነው። እወቁ፣ ስሙ ብዬ ነው። አምላክ ከተሸከመኝ መቸገር የለብኝም። አምላክ ከተቸገረ በዚህ ዓለም ላይ እግዚአብሔር ራሱ የሚሰጣቸው ነገር ለአንተ ሰጥቶ አንተ በደስታ አምላክን ማምለክ እንደሚገባ ነው። ሳይኖረኝ ያመለኩት አምላክ ሲኖረው ይተዋሉ። በትከሻው ላይ ሆኜ እንዴት ከትከሻ ልውረድ ይበል? ተሸክሜ ያለው በእኔ ትከሻ ላይ ነው ያለው። በመከራ ሁሉ ይህን ያህል ጊዜ ስትቸገር ተሸክሜ ያለው አለሁ እኔ ከጎንህ ነኝ ብሎ እያለኝ አምላክ እንደዛ ይሄን ያህል ጊዜ ምን አስፈለገ? አምላክ ተሸክሞ ይፈትነኛል እንዳለው የተሸከመኝ እሱ እንዴት አድርጌ ይፈትነዋለሁ? እስቲ እናንተ በራሳችሁ ላይ ወስዱ። አምጥታችሁ በራሳችሁ ላይ ራሳችሁን በኔ ቦታ አስቀምጡና ተሸክሞ ይዞ አንተን እንዴት ይፈትንሃል? ምሬን ነው የምናገረው። ይሄን የምሬት ነው የምናገረው። ሰዎች እግዚአብሔርን መፈተን አይቻልም። እግዚአብሔርን ልንፈታትን አንችልም። እግዚአብሔርም ሰውን አይፈትንም። የራሱን ሕይወቱን፣ ነፍሱን፣ መንፈስ ቅዱስን እግዚአብሔር አይፈትንም። በውስጥው ያስቀመጠው ያመነ በእግዚአብሔር ያመነ አይፈተንም። ፈተና መከራ አይደርሰው። ሊፈትነው መከራ ስቃይ ሊያደርሰው የኔን ስቃይ የኔን መከራ ተሸክሟል በመስቀል ላይ። ዳግም እንዴት
እስቲ የራሳቸው አስቡ። ዳግም እንዴት? ለምን? ትናንት በመስቀል ላይ መከራዬን፣ ኃጢአትን፣ ጥፋትን ተሸክሞ ተሰቅሎ ደሙን አፍስሶ ያዳነኝ አምላክ ተሸክሞኝ እንደገና ፈተና ውስጥ ይከተኛል እንዴ? ይህንን እኔ ራእይ ነው ብዬ ነው ወሰድኩት። በራሴ በኩል ለእኔ የታየኝ ራእይ ነው። የመንፈስ ቅዱስ የሚያሳየኝ ንጹሕ ኩልል ያለች ራእይ ነው ያየኋት። ለእኔ ነው የታየውም፣ ለእኔ ነው የተሸከመኝም። እኔን ነው፣ ቤተሰብን አይደለም፣ ልጄን አይደለም፣ ዘመዶችን አይደለም፣ እኔን ነው የተሸከመኝ። እያንዳንዱ ሰው የራሱ እምነት አለው። በእምነቱ ነው ሰው የሚደርሰው እንጂ በወንድሙ እምነት፣ በሰባኪው እምነት፣ በፓስተሩ እምነት፣ በፓስተሩ ስብከት አይድንም። ማበረታቻ ማጠናከሪያ ተሸክሜ ያለው እንዳለው አንዳንድ ሁኔታዎችን ለማበረታታት ካልሆነ በስተቀር ያንተ እምነት ነው፣ ያንተ ጽናት ነው። እግዚአብሔር የሚሸከምህ በጽናቴ ነው። በጽናቴ የተሸከመህ አምላክ ደግሞ መልሶ አፈርጥህም። እንዴት የተሸከመው አምላክ አንተን አንድ ጠላት ወዳጅ ወይ ጠላት አይደለም፣ ጠላት አይደለም፣ ወዳጅ አባቴ ልጄ ብሎ የተሸከመ እንዴት ያፈርጣል? ይሄ የኔ እምነት ነው ባለኝ በውስጤ እንደተረዳው። ሌሎች ደግሞ አፍ ያላቸው የሚያቀላጥፉ ይህን በተለያየ መልክ መናገር ይችላሉ። በተለያየ መልክ ተርጉሞ ሊያስፉ ይችላሉ። የራሴ ነው፣ የሰው አይደለም። ያየሁትን ነው። 1998 ዓመተ ምህረት ያየሁት ከዚህ የባሰ ነው። ይሄ በእጄ የተሰጠኝን ተሸክመ የሚዞረው ሳይሰጠኝ እስካሁን በመቆየቱ ነው ዛሬ ይህን ደግሜ ላወጣ ይቻልኩት። ደግሜ ዛሬ ላወጣ ይቻልኩት 1998 ማለት 2006 ነው። ዛሬ 2025 ነው። አላገኘሁም። ዳግም አሁንም ይሄንን 2022 ላይ ሲያሳየኝ ተሸክሜያለሁ። ተሸክሞኛል። እርግጥ ነው ተሸክሞኛል። አምናለሁ። ይሄን እንደተሸከመኝ አውቃለሁ። ታዲያ አምላክ የሚሳነው ነገር አለ ወይ? አንድ ሰው በህይወት የሚኖረው በስጋ ህይወት በመንፈስ አይደለም። በስጋ ህይወት የሚኖረው የተወሰነ ዓመት ነው፣ የተወሰነ ዘመን ነው። እንደ እግዚአብሔር የተሸከማቸው ሰዎች እድሜያቸው እኮ ከመቶና ከመቶ በጣም ቢበዛ አርጅተው እንዶ ማየት እስከሚያስጠላ ድረስ የሚኖሩት አሁንም ያሉ አሉ። እነዛ በቃኔ አምላክ ወደ አንተ ሰብስበን እስከሚሉ ድረስ የልጅ ልጅ ልጅ የተተረፈረፈ ህይወት እስኮ ነው የሚያምኑ ያመለኩ ያለ እግዚአብሔር ያገለግሉ። ታዲያ በእኔ ላይ ሲደርስ የሰጠኝን እንዳልጠቀም እያደረገኝ ተሸክሜያለሁ ይላል። ይህንን በምን መልክ ታያላችሁ? እግዚአብሔር ያሳያችሁ። ከዚህ ውጭ ሌላ የሚሄደው ነገር የለም። አብዝቻለሁ፣ ይቅርታ።